Salam, welcome to Tony Talks እንኳን ወደ ቶኒ ቶክስ ቻናል መጣችሁ። ዌልካም ቶኒ። ይሄ ቻናል ሀሳቦቻችንን ሼር የምናደርግበት አንድ ሀሳብ አምጥተን ምንድነው መፍትሄው ምንድነው ችግሩ ዋስተ ሜን ፖይንትስ የሚለውን የምንወያይበት ነው። በብዙ አይነት ዘርፎች ሀሳቦች እያመጣን እንወያያለን። ሪሌሽንሺፕ፣ ፍሬንድሺፕ ብዙ አይነቶችን እንወያያለን። ሶ ኢን ኦርደር ቱ ሲ ሱን ቪዲዮዎች ዩ ሃቭ ቱ ሜክ ሹር ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ እና የዛሬው ርዕሳችን የሚሆነው ዛሬም ብቻዬን የመጣሁት ገስቶች ይመጣሉ። ኮላቦሬሽን አለ እሱን አዳዲስ ሰዎች እናመጣለን። ግን ዛሬ I just want to talk about myself because ይሄኛው መንት አይታችሁ ከሆነ ሜን ተቀላቅለናል። ሜይ ደግሞ ሜንታል ሄልዝ አዌርነስ የሚባል አለ የአዌርነስ ቀንና እሱን ማውራት ፈልጋለሁ። ምክንያቱም ሜንታል ሄልዝ is not a joke። ብዙ ሰዎች ሜንታል ሄልዝ ላይ ፕሮብሌም አለ። የአእምሮ ደህንነት የአእምሮ ጤና በጣም እኔ በኔ ፐርስፔክቲቭ ብዙ ተወርቶለታል ብዬ አላስብም። ቢካዝ በጣም ብዙ ስትራግል ያደርጋል። ቢካዝ ማይምሯችን ጤነኛ ካልሆነ ምንም ነገራችን አይሰራም ቤዚክሊ። ስለዚህ በጣም ሞር ማተር ያደርጋል። ስፔሻሊ አዲስ ኤጅ ጀነሬሽን በእኛ ኤጅ ብዙ አይነት ፕሬሸሮች አሉ። በፋሚሊ ፕሬሸር አለ፣ ፍሬንድሺፕ ፕሬሸር አለ፣ ላይፍ ፕሬሸር አለ፣ መኒ ፕሬሸር አለ፣ ስኩል ፕሬሸር በቃ ፕሬሸር ነው በሉት ላይፉን ሞር ሶ ብዙ ሰው ደግሞ ሜንታሊዝ ያደርጋሉ። ብዙ ሰዎች ደግሞ ሱሳይድ ራሱ እያደረጉ ነው። እሱ ደግሞ ስናረጆ በእኛ ጀኔሬሽን ብቻ ኢቨን ላይክ 25 28 30 40 ያሉ ሰዎች ራሱ ሱሳይድ ያደርጋሉ። እሱ ደግሞ የሚመጣው ከዚህ ሜንታል ሄልዝ አዌርነስ በደንብ እየተሰራበት ስላልሆነ ነው። ስለዚህ I just want to talk ስለሱ ሞር ብዬ ስለማመን ዛሬ ስለሱ እናወራለን እና እንደ መግቢያ ላይክ አስባችሁት ከሆነ I don't know you ever notice like people በቃ ደህና ነኝ የሚሉ ግን usually they are not like ደህና ነኝ ይላሉ ግን they are not። እሱ ለምንድን ነው የሚለውን በደንብ ማየት ፈልጋሉ። because የመጀመሪያው hidden struggle የተደበቀ struggle አላቸው። people be smiling ይስቃሉ፣ ይጫወታሉ፣ እንትን ይላሉ ምንድነው they act so good in normal pretend ያደርጋሉ ግን we never know hurt እያደረጉ እንደሆነ ልባቸው ውስጥ እና ሌላ ደግሞ የሚመስለኝ ነው I'm fine የሚለውን ነገር they get used to it like ለምደውታል like I'm fine ይላሉ ብዙ ጊዜ። እሱ ደግሞ like they actually get it ገብቷቸዋል like ምንድነው ገብቷቸዋል አልኩኝ they used to this። ስለዚህ ብዙ ሰው like በጣም ስትራግል ያደርጋል እንደዚህ ነገር ላይ። አንድ ሰው ስለሳቀ ስለተጫወተ እንትን ስላለ actually ከባድ ነው ገስ ለማድረግ ሰው እንትን ለማድረግ ግን አንዳንዴ መጠየቅ አለብን like ask them like you guys are good ደህና ናችሁ የተሰማችሁ ያሉ ያለ ቼኪንግ ዶም like የምትወዳቸው ሰዎች ላይ ቼክ አፕ ማድረግ just like normally በጣም አሪፍ ነገር ነው። ምክንያቱም ያ ሰው ምን እያሳለፈ እንደሆነ አናውቅም። ገስ ማድረግ ይከብዳል ሁሌ ስለሚጫወት ግን አትሊስት መሞከሩ አሪፍ ነው ብዬ አስባለሁ። እና sometimes I'm fine just means like I don't know life like explain I don't know life ነው ማለት ነው። ደህና ነኝ ማለት አላቅም ላይ የሚሆን የሚሰውበት አለ like I don't know የሚባልበት ወይ አለ። ሌላኛው ደግሞ ሃይ ስኩል ሃይ ፋንክሽኒንግ ስትራግል የሚባላል። ያው ለምሳሌ ሃይ ፋንክሽን ስትራግል ማለት going to work or school ሰውታ ስኩል ይሄዳል ወርክ ይሄዳል። actually እኔ ለሞር ለዲፕሬሽን ወለ እንደዚህ አይነት ነገሮች ለአንግዛይቲ ምናምን ችግሮች ራስን ዲስትራክት ማድረግ ጥቅሙ ነው ይጠቅማል ብዬ አስባለሁ። ምክንያቱም ትምህርት ቤት ስትሄድ ስራ ስትሄድ በሰዎች ትከበባለህ። ሰው ከሰው ጋር ሞር ስፔንድ ባደረግ ቁጥር ያን ፕሮብሌምን ትረሳዋለህ። ያው ብቻህን ስትሆን ነው ሞር የሚሰማ ብዬ አስባለሁ። ፖስቲንግ ኦን ሶሻል ሚዲያ ስቲል ሾዊንግ አፕ ሁሉ ሰው የሚያደርገው ነገር ነው ግን ሜንታሊ they are tired ገብቷል። like አንድ ሰው ያ ሁሉ ነገር እያደረገ ነው፣ ስኩል እየሄደ ነው፣ ስራ እየሰራ ነው፣ ፖስት እያደረገ ነው ሶሻል ሚዲያ ላይ ስቲል ሾዊንግ አፕ እያደረገ ነው ግን ሜንታሊ they are tired። እሱ ነገር ራሱ አንድ ሞር ማሳየን አንድ ሰው ሜንታሊ ስትራግል እያደረገ እንደሆነ እና you can be doing everything I still feel off like ሁሉም ሰው you still can be doing ሁሉ ነገር ራይት እያደረክ ራሱ ውስጥ ኦፍ ሊሰማ ይችላል። በጣም which is crazy ነገር በጣም የሚገርም ነገር እሱ ነው። ትክክል ነገር እየሰራ ነው፣ መስራት ያለብን እየሰራ ነው፣ የምትወደውን ስራ እየሰራ ነው፣ ማግኘት ያለብን እያገኘ ነው ግን አይምሮ ላይ ስቲል ኦፍነስ ስሜት ይሰማል፣ ሎስትነት ወር የባዶነት ስሜት ይሰማል። እሱ ራሱ የሜንታል ሄልዝ ላይ በጣም ኢፌክት አለው። ሌላኛው ደግሞ nobody knows quite struggles like ማንም ሰው ኳይት ስትራግሉን
ኖቲስ አያረግም እና like I say nobody notice quite struggle like ማንም ሰው ዝም ያለውን struggle ላይ ኖቲስ አያረግባችሁ people only ቪዚብል የሆኑ ፕሮብሌሞችን ነው ሰዎች ሪያክት የሚያደርጉላችሁ ማለት አሁን ስትታመም ወይኔ ምን ሆነ ነው ስትጎዳ ካላ ፊዚካሊ ከሆነ ምናምን ግን nobody notice the quiet struggles ያየውን የምታሳልፈውን ነገር ኖቲስ አያረጉም ያረጋው አፌክት ያደርገዋል ሜንታል ሄልዝ ላይ like silent የሆኑ ባትሎቹ go unseen like silent የሆኑ ባትል go unseen means ይሄ በድብቅ በዝምታ የምታረጋቸው እንትኖች ነው ይሄ ባትሎች ሰው አንሲን ናቸው አይታየም ሶ እርዳታ ለመጠየቅ ይከብዳል ተሸማቀቃለ ለዛ ነው ብዙ ሰዎች እየሳቁ ምን ይያሉ ፕሪቴንድ የሚያደርጉት ግን you can never know በማለት ሳይለንት ባትሎችን እንዴት እየታወቀ እንዴት እያሸነፈ እንደሚዲያ ሰው like loud pain get attention like አሁን ለምሳሌ loud pain get attention ማለት ይሄ ትልቅ ፔኖች like I said ፊዚካል ምናምን አቴንሽን ያገኛሉ ግን ኳይት ፔኖች አላ ኢግኖር ይደረጋሉ የሶሳይቲ ላይ because ምንድነው በጣም ከባድ ነገር ናቸው because you can't blame them actually society ላይ because ሰው የሚያየው ነው እንትን የሚያደርጉ ግን especially ጓደኞቻችሁ ምናምን ካሉ ask them like are you guys good ደህና ናችሁ እንዴት ናችሁ ምክንያቱም quiet struggle አይታየም like physically ምናምን loud ፔኖች ናቸው more react የሚያደርጋቸው visible ስለሆኑ ሌላኛው ደግሞ ሶሻል ሚዲያ ማስክ ነው ማለት looking happy online አለ posting highlight አለ high reality አለ hiding reality አለ ሚስ ማለት ሶሻል ሚዲያ ላይ በቃ whole new identity ነው basically የምታየው ከዚ ፖስት የምታረገው አሪፍ ቦታ ነው እየሳቀ ነው ፖስት የምታረገው ከጓደኞቼ ጋር ነኝ ብለህ ፖስት ታረጋለህ deeply ግን you might think በቃ በጣም ዲፕሬሽን ትሆን ትችላለህ ሎስት ልትሆን ትችላለህ እና ህይወት ግራ ሊገባው ይችላል እሱ ደግሞ ለሜንታል ሄልዝ ራሱ በጣም ትልቅ ኢፌክት አለው እና you can look like you living the best life ግን still feel lost like በጣም look like በጣም ያበደ ህይወት እየኖርክ ልትመስል ትችላለህ ግን still feel like lost ሊሰማ ይችላል እሱ ደግሞ one of the reason mental health ላይ በጣም ኢፌክት ያለው በጣም ኢፌክት ያለው እሱ ነው ሌላኛው ደግሞ እሺ እና ሌላኛው ደግሞ not talking about it ነው ይሄ በጣም ትልቁና I think mostly ብዙ ሰው የሚያጠቃው ነው አለማውራት ነው reach out አለማድረግ ነው ማለት አንደኛ actually reach out ማናረገው fear of being judged አለ feel like no one ማንም understand ያደረገንም ብሎ ማሰብ አለ እና thinking it's not that serious አይደለም ብሎ ማሰብ አለ ግን if you ever feel like lost እና mentally depressed ከሆንክ reach out ማድረግ አይጎዳም ለምትወዳቸው ለቤተሰብ maybe ላይ ረዳ ይችላል ትልቅ ሰው ስለሆኑ ብዙ ሰው እንደዛ ስለምሰማ ነው ግን for your own people like ጓደኛ understand የሚያደርግ ሰው reach out አድርግ I'm feeling like this ለምንድን ነው pray መጸለይ ራሱ is a good thing by the way praying በጣም ጥቅም አለው በምንም ሃይማኖት ይሁን just pray ለዩኒቨርስ ራሱ pray atheist ከሆናችሁ praying is a good thing ስለዚህ fear of being judged አለ ጀጅ ገመታለው እንደዚህ ባወራ ይገምተኛል ብሎ ማሰብ አለ ማንንም አንደርስታንድ አያደርግም በጣም ባወራው ይሄ ልጅ ይገባው አይችልም ስለዚህ ምንም ጥቅም የለውም ብሎ ማሰብ አለ thinking is not that serious ይሄማ ኖርማል ነገር ነው ማንም ወንድ ልጅ ነኝ ቆፍጠን ልበል ወይ ሴት ልጅ ነኝ ማንም አይሰማኝም ብላ ካሰበች እንደዛ ያምናጋር ግን some people don't talk not because they're okay because don't feel safe በቃ አንድ ሰዎች የሚያወሩት ማውራት የማይፈልጉት not because ይሄ ምንድነው ኦኬ ስላልሆነ because not safe ለማውራት ሴፍነት ስላልተሰማቸው ነው የሚያወሩት እንጂ everyone እንትን ነው ቢያወራ ቢገልጽ በጣም ጥሩ ነው ግን ሴፍ የሚሰማችሁ ሰዎች ጋር ሄዳችሁ ማውራታችሁ ደግሞ is a good thing ብያምናለሁ ሌላኛው the importance of checking in real check-ins like the importance of checking ሰዎች ጓደኞቻችሁ ላይ check in ማድረግ በጣም is important ማለት አይታወቅም people በጣም struggle life is weird የሆነች ህይወት ነው አንዳንዴ እንዴት ጥሩ ተውና ከዛ ደግሞ bad ስለሆነ you just gotta be surviving is winning የሚባል ነገር አለ ስለዚህ ሰርቫይቭ ማድረግ አለባችሁ ላይፍ ላይ ሰርቫይቭ ካደረጋችሁ you can win ብዬ ነው ማስበው personally ስለዚህ the importance of checking in really check like not just like ደህና ነህ you good እንዴት ነህ ምናምን ሰላም ሰው are you ደህና ነህ like mentally are you good ምናምን actually ከብዳል እንደዚህ ብዙ ጊዜ ማወራ ግን once in a while እንደዛ ማድረግ ጥሩ mentally you good are you እንዴት ነው hold up ያረክ ያለኸው ምናምን ማለት በጣም ኢምፖርታንት ነው ወይም being present by the way አንዳንዴ ከቃላት በላይ ለዛ ሰው መገኘት present ላይ is a good thing just because አንተ ደህና ነህ እንዴት mentally ምሱም ጥሩ ሆኖ ግን ለዛ ሰው መገኘት እንውጣ እንገናኝ let's go for a walk let's go eat something ምናምን inflation rate ከባድ ነው ውድ ነው we know ግን ወጣችሁ መብላት ጥሩ ነው አንዳንዴ ግን ይሄ just checking in like
ጠይቋቸው፣ አዋሯቸው፣ ኑጣ ተባበሉ ምናምን have fun with them present መሆን is more important so like ይሄ የምር ደናነ more እና like I said በጣም ፕሬዘንት መሆን በጣም more important ነው ማለት አንዳንዴ ፕሬዘንት ሲሆን ደግሞ የዛ ጓደኛችሁን ጸባይ አይታችሁ ነው ያ ሰው አንዳንዴ መቀያየር ሲያመጣ ልዩ ይሄ like moody ሲሆን more depressed የሚሆንበት ጊዜ አለ የጸባይ ለውጥ ምናምን ሲያመጣ ይሄ በቃ የመጥፎ ጊዜው ታይሙ ላይ more present ስትሆኑ ደግሞ የዛ ሰው ለመረዳት ይጠቅማቸዋል ገብታችሁ ይሄ ሁሌ እንዲህ ነው ብሎ ካለ ማለፍ ዛሬ ተለዋጧል is it okay እሺ okay ማለት is important because people all ሰው ያለ ሰው is nothing at this point ስለዚህ እንደዛ ነው ሌላኛው ደግሞ መፍትሄው actually ሌላኛው ሰው መፍትሄው በየማስበው like I said መፍትሄውንም በማለማለ ያወራ ነው like I said mental health awareness በጣም አልተሰራበትም ብዬ ነው ማስበው personally ስለዚህ አይምሮ ደህንነት is very 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 important you know አይምሮአችን ጤነኛ ካልሆነ I think ምንም ነገር እንሰራለን ብዬ አላስብም personally ስለዚህ ለጓደኞቻችሁ እንደዚህ አይነት ነገር ሲሰማ you have to be present መሆን አለባችሁ ጠይቋቸው are you guys good ደናችሁ ሰላም ነው ብሎ መጠየቅ አለብን because ያ ሰው ምን ያሳለፈ አናግም just because አንድ ሰው ስለሳቀ ስለተጫወተ ስለ ድረስ ፖስት ስላደረገ ሶሻል ሚዲያ ላይ he thinks ጥሩ actually እነሱ እንትን ካላሉ ይከብዳል ማውራት like I said ግን we have to be present ለነሱ we have to have ምንድነው መጠየቅ ጥሩ ነው ብያምናለው ሌላኛው ነገር ደግሞ ምንድነው ይሄ you have to have pray መጸለይ በጣም ጥሩ ነው በምንም አይነት ማለት ሆኖ መጸለይ ጥሩ ነው it's like በጣም is important መጸለይ እና ጥሩ ነው ሌላኛው መፍትሄ ብዬ ማስበው work on yourself በተቻላችሁ መጠን ሰውነታችሁ ላይ work አረጋችሁ ጥሩ ነው ለሜንታል ሳቲስፋክሽን ታገኙበታላችሁ ራሳችሁን እየለውጣችሁ ሲመጡት ጥሩ ነው ለቼንጅ አዲክት ስትሆኑ ለለውጥ አዲክት ስትሆኑ በጣም አሪፍ ነው ብዬ አስባለሁ ፐርሰናሊ እኔ እስከማውቀው ድረስ እና ራሳችሁ ላይ ስትሰሩ ሜንታሊ ሰውነታችሁ ላይ ፋይናንሻሊ ላይ የምትፈልጉትን ቼዝ ስታረጉ life becomes better ብዬ አስባለሁና ለሜንታል ሄልዛችሁ በጣም ይቀላል ምክንያቱም if you go through something you don't have to pretend okay መሆን የለባችሁ like pretend ማድረግ የለባችሁም ደህና እንደሆናችሁ like if someone around you seems fine check on them like just because someone seems fine ስለሆነ doesn't mean they are okay ማለት አይደለም ስለዚህ check out just ask them you good እንደናችሁ ማለት is very 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 important ብያምናለው እና I just want to talk this because mental health is problem በጣም ሰው ላይ እየሄደ ስለሆነ ስለ mental health ማውራት ፈልጌ ነው I hope you guys enjoy this video I hope you guys relate to this ምክንያቱም ብዙ struggle ያደርጋል ቶኒ ቶክስ ደግሞ we talking about real things ስለዚህ yeah so I hope you guys enjoy this video so make sure to like comment subscribe next week I might በራሴ ልመጣ እችላለሁ ከሰው ጋር እንደዛው we never know so በሌላ ቪዲዮ እስክንገናኝ ቶኒ ነበርኩ peace out